ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ለዛሬ ቆንጆ የልክ የማታ አሰራር ነው ይዘላችሁ የመጣሁት። እንደምታዩት ያላችሁ ቆንጆና ውብ የሆነ የሚጣፍጥ የልክ የማታ አሰራር እንዴት አድርጌ እንደሰራሁትኝ አሳያችኋለሁ። እስከ መጨረሻ ከኔ ጋር እንድትቀጥሉ እጋብዛችኋለሁ። ከዚህ በፊት የልክ የማታ አሰራር ሰርቼ ነበር። በነሻ ጨምሬ ሌላም ተጨማሪ ግብአት ጨምሬ ሰርቻለሁ ማለት ነው። እሱም አማራጭ ይሆናችኋል፣ ይህንም አማራጭ ይሆናችኋል። ይህንን ብዙ ግብአትም አያስፈልገውም። ነገር ግን የኛ ቤትና እኔን የምወደው ይሄንን ሊገማት ነው። በጣም ነው የምትወዱት፣ በጣም ነው የምትወዱት። ሞክሩት እና አሰራራው ደግሞ እንዴት አድርጌ እንደሰራሁትኝ እነግራችኋለሁ። 2 ኩባያ ዱቄት ጨመርኩ፣ 2 ማንኪያ ፓውደር ወተት፣ 1 ማንኪያ ስኳር፣ 1 ማንኪያ እርሾ ጨመርኩና አዋህደዋለሁ። ከዛ በኋላ ትንሽ ጨውና 1 ማንኪያ ዘይት እንጨምርበታለን። ከዛ የምናቦካ ይሆናል። አሁን ውሃ ደግሞ እያቦካን እንጨምርበታለን። ምናረጋለን እናቦካዋለን። እኔ የማቦካው በዚህ በማማሰያው አብኩቼ ነው የምጨርሰው እስከመጨረሻ ማለት ነው። እናንተ በእጃችሁ ከፈለጋችሁ በእጃችሁ ማብካት ትችላላችሁ። እኔ ግን ሊገማት ስሰራ በማማሰያ አቦካለሁ፣ በላስቲክ አድርጌ እጠብሳለሁ ማለት ነው። ታይታላችሁ እስከመጨረሻ ሊገማት ከጀመርኩት ጀምረው እስከመጨረሻ ማለት ነው የማረገው እጄን ሳልነካ ማለት ነው። በእጄን ሳላቦካ በእጄን ሳልጠብስ ማለቴ በኪስ አድርጌ ነው። በእጄን እንደዚህ ጭምቅ እያደረኩ አልሰራውም ማለት ነው። ታይታላችሁ ኢንሻአላህ እንደምትወዱት ተስፋ አደርጋለሁ። ቀለልም ይላል። እኔ ሊገማት አይከብደኝም። ቀለል ብሎኝ ነው የምሰራው። ለምን ብዙም እንደዚህ በእጄ ምናምን ሳይሆን እንደምታዩት ያላችሁ በማማሰያ አቦካዋለሁ። ከዛ በኋላ ስጠብሰም ታኛላችሁ። እና ውድ ቤተሰብ ስታወቁት ሊገማት በጣም መምታት ይወዳል። በጣም መምታት አለባችሁ። ወደ ላይ ሳብ ታርጉትና ትመልሱታላችሁ። ለምን ነፋሱን እያወጣችሁ ትመቱታላችሁ። በደንብ ከመታችሁ ሊጥ ነው ዋናውን። ሊጡን አሪፍ ከሆነላችሁ ሊገማቱን ማሻአላ ተባረከላ አሪፍ ነው የሚሆነው። በደንብ አድርገን እንከድነዋለን። ንፋስ እንዳይገባበት ኮፍ እንዲልልን ማለት ነው። በደንብ ኮፍ ማለት አለበት። ኮፍ ማለት ይፈልጋል። ሊገማት ኮፍ ማለትና መምታት ይፈልጋል። አያችሁ ማሻአላ ተባረከላ እንዴት ብሎ ኮፍ እንዳለ። አሁን ኮፍ ካለልን በኋላ 1 እንቁላል እንጨምራለን። ካቦካነው በኋላ ነው የምንጨምረው። ከዛ እናዋህደዋለን ከሊጡ ጋር በደንብ አድርገን እናዋህደዋለን። እንቁላሉና ሊጡን በደንብ ማዋሃድ አለበት። በደንብ ካዋሃድ ነው በኋላ ዘይትም በመካከለኛው እሳት ጥጃለሁ። አሁን ምን እናደርጋለን? ሊጡን እናዘጋጃለን። ሊጡን በላስቲክ እናደርገዋለን። ላስቲኩም ትንሽዬ ዘይት እናደርግና እንደዚህ ሁሉም ቦታ እናደርሰዋለን። ሁሉም ቦታ ካደረስን በኋላ ሊጡን እንጨምራለን። ሊጡ ላይ ላስቲኩ ላይ እንዳይቀር ማለት ነው። አሁን ሊጡን እናደርጋለን። ሊጡ ሁሉም አናደርገውም፣ እንቀንሰዋለን። በኋላ ደግሞ ሁለተኛ ሊጡን ስናደርግ አየሩን እናስወግደዋለን ማለት ነው። አየሩን አስወግደን ወደ ላስቲክ እያደረግን እንጠብሳለን። አሁን ሊጡን እንቋጥረዋለን። ከቋጠርነው በኋላ ጫፉን እንቆርጠዋለን። አስፍታችሁ እንዳትቆርጡት ብዙ ሊጥ እንዳይወጣ ማለት ነው። በመካከለኛ አድርጋችሁ ቆርጡ። ቀዝቃዛ ዘይትም አዘጋጅቻለሁ። ዘይቱን ማንኪያውን ነከር እያደረኩ እጠቀማለሁ። ከዚህ በፊት ሊገማት ስሰራ የልጅ የሚበሉት ፕላስቲክ ማንኪያ አለ አይደል? ልጆች የሚበሉት በዛ ነበረ። በሙቁን ነከር እያደረኩ እሰራዋለሁ። ለምን ፕላስቲክ ስለሆነ አይግልም። ይህን ግን ብረት ስለሆነ ይግልና
ሊጡን ይዝባችኋል። ስታስገቡት ምን ይሆናል? ይጣበቅባችኋል፣ ቅርጽ አይኖረውም። ስለዚህ ወደ ጋለውን ዘይት ሳታቀርቡ በቀዝቃዛውን ዘይቱ ያለ ከጎናችሁ ነገር እያረጋችሁ ትቀበሉታላችሁ። ወዲያውን እንዲወርድላችሁ ማለት ነው። አሁን ምን እናደርጋለን? ቶሎ ቶሎ ብሎ ነው ማድረግ ያለብን፣ እኩል ሆኖ እንዲበስልልን ሁሉ ነው። ስለ እሳቱም ነግሬያችኋለሁ። ዘይቱን በመካከለኛ ሙቀት እናሞቃለን። ከዛ በኋላ እንቀንሰዋለን፣ እኩል ሆኖ እንዲበስልልን። አሁን ቪዲዮን ቶሎ 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 እያለ ኤዲት ስለተደረገ ነው እንጂ ቀስ እያረኩት ነው እየገለባበጥኩ እኩል ሆኖ እንዲበስልልኝ እየገለባበጥኩ ያበሰልኩትኝ። ታይቷላችሁ እንዴት ብሎ እንደበሰለልኝ እና ምን አይነት ከለር እንደሰጠኝ። አያችሁ፣ ማሻላ ተባረከላ። ቆንጆ ከለር ሲሰጠን እናወጣዋለን። አሁን በቂው ነው። እና ውድ ቤተሰብ ሰብስክራይብ ያላረጋችሁ ካላችሁም ሰብስክራይብ እያረጋችሁ አበረታቱኝ። እንዲሁም የደወል ምልክቷን በማጥቆር አዲስ ነገር ስለቅ እንዲደርሳችሁ አድርጉ። ቪዲዮን ከወደዳችሁ ላይክ ሳታደርጉ እንዳትወጡ። እናንተ ላይክ አድርጉ። ላይክ ስታደርጉ እናንተ ምንም ከእናንተ የሚቀነስ ነገር የለም። ለእኔ ግን ላይክ ብታደርጉልኝ ሞራል ኖሮኝ እንድሰራ ያደርገኛልና ፕሊዝ ላይክ አድርጉ ሁላችሁም በቅንነት ማለት ነው። እና ውድ ቤተሰብ የዛሬ ልጌማት ይሄንን ይመስላል። ማሻላ ተባረከላህ ነው። ብታዩት አንድ ዘይት አልመጠጠም። ዘይት እንዳይመጥባችሁ እንዳልኳችሁ የዘይት አሟሟቅና ቀዝቃዛ ካረጋችሁት በጣም ነው ዘይት የሚመጥባችሁ። ግን በመካከለኛ ሙቀት ካረጋችሁት በኋላ ከዛ በኋላ ቀነሳ አረጋችሁ ስትጠብሱት ቆንጆ ነው የሚሆንላችሁ ኢንሻአላ። አሁን ሼራ ነው ያረኩበት። ከዛ በኋላ እናንተ የምትፈልጉት ነገር ማድረግ ትችላላችሁ። በነስተላ በሼራ ከፈለጋችሁ በፈለጋችሁ ታርጋችሁ ማቅረብ ትችላላችሁ። ዋናውን ልጌማቱን መሰራቱ ነው። እንደምትወዱት ተስፋ አደርጋለሁ። አስተያየት ካላችሁ ኮሜንት ላይ ያስፈሩልኝ። ሀሳብ ያልተብራራላችሁ ካለ ኮሜንት ላይ ያስፈሩልኝ ሀሳባችሁን። እና ውዶቼ ላይክ አድርጋችሁ ደግሞ አበረታቱኝ። የምታበረታቱኝ ሳላመሰግናችሁ አልፈልግም። በጣም ነው አመሰግናችሁ። አላህ ያክብርልኝ። የዛሬ ልጌማት ይሄንን ይመስላል። እንደምትወዱት ተስፋ አደርጋለሁ። ኢንሻአላህ ሰብስክራይብ ያላረጋችሁ ካላችሁም ሰብስክራይብ እያረጋችሁ ቤተሰብ ሆኖ ተቀላቀሉ እላችኋለሁ። የደወል ምልክቷን በማጥቆር አዲስ ነገር ስለቅ እንዲደርሳችሁ አድርጉ። ቪዲዮን ከወደዳችሁ ላይክ ሳታደርጉ እንዳትወጡ እና ፕሊስ ላይክ አድርጉ። አሁንም በድጋሚ ላይክ አድርጉ ነው የምላችሁ። ኢንሻአላህ እንደምትወዱት ተስፋ አድርጋለሁ። እንደምታዩት ያላችሁ ማሻአላህ ነው። በጣም ነው የምትወዱት። እቀምሰዋለሁ ደግሞ እነግራችኋለሁ። በጣም ማሻአላህ ዘይት የሚባል አንድ ነገር አልጠጣም። ኢንሻአላህ በሚያምር ቪዲዮ ደግሞ እስከምንገናኝ እናንተ ምንም መልካም ያቆየን ባይ